የውዳሴና የክብር ፍቅር። ውዳሴ አንድ ነገር ሲሆን ውዳሴ መውደድ ደግሞ ሌላ ነገር ነው። አንድ ሰው ኃጢአት ስለማይሰራ ሊወደስ ይችላል። ይህን ውዳሴ መውደድ ሲጀምር ግን በስህተት ይወድቃል። ታላላቅ ሰዎች፣ የተከበሩ ሰዎች እና በስጦታ የታደሉ ሰዎች በሕይወት ዘመናቸው ሙሉ እንደሚወደሱ ምንም ጥርጥር የለውም። ነቢያት፣ ሐዋርያትና አባቶች ውዳሴ ቢቀርብላቸውም ይህን በመስማት አልወደቁም። ሐዋርያው ቅዱስ ጳውሎስ ስለ እርሱና ስለ ወንድሞቹ አገልግሎት ሲናገር በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን ብሏል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8። በዚህ መሰረት እነርሱ ቢከበሩና ስለ እነርሱ መልካም ቢነገርላቸውም አልወደቁም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተደጋጋሚ ውዳሴ ቀርቦለታል። ይሁን እንጂ ሰዎች በሚናገራቸው ቃላትና በትምህርቱ ይደነቁ ስለነበር እንዲህ ያለ ነገር ሰምተን አናውቅም ቢሉም ጌታ ይህን ከምንም በመቁጠር እኔ ግን ከሰው ክብርን አልቀበልም ይላቸው ነበር። የዮሐንስ ወንጌል ምዕራፍ 5 ቁጥር 41። እንዲወደሱ የማይፈልጉ ሰዎች። የመጀመሪያው ሰው ውዳሴን የሚሰማው ምንም እንዳልሰማ በመቁጠር ነው። ታላቁ መቃርስ ይህን አስመልክቶ ሲናገር ክብርንም ሆነ ውርደትን አትቀበሏቸው ብሏል። እርሱም ለሁለቱ የሞተ ሰው ነበር። ሁለተኛው ሰው ከሰዎች ከውስጡና ከዲያብሎስ የሚቀርቡለትን ውዳሴዎች የሚሸሽ ሰው ነው። ሶስተኛው ሰው ደግሞ ውዳሴን ከሚገባው በላይ የሚጠላ በመሆኑ የሌለበትን እንከን በራሱ ላይ የሚያመጣ ነው። ለዚህ ምሳሌ የሚሆኑን ሞኞች፣ አሳቾችና ያልታወቁ መስለው የሚኖሩት ቅዱሳን መነኮሳት ናቸው። ቅዱስ ዳንኤል ስለ እነርሱ ሲናገር አንተ ሞኞች የምትላቸውን ሰዎች ታላላቅ የቅድስና ደረጃ አመለክትህ ዘንድ ወደ እኔ ና ብሏል። እንደነዚህ አይነቶቹ ሰዎች በሚሰሙት በማንኛውም የተግሳጽ ቃል ሐሴት የሚያደርጉ ናቸው። ይህ ደግሞ የሚበልጠውን የቅድስና ደረጃ ይኸውም ትህትናን ገንዘባቸው እንዲያደርጉ ይረዳቸዋል። እንዲወደሱ የሚፈልጉ ሰዎች። እነዚህ ሰዎች እንደ ስህተቶቻቸው መጠን በ6 አይነት ይከፈላሉ። የመጀመሪያው አይነት ውዳሴ ወደ እነዚህ ሰዎች የሚመጣው ከእነርሱ ምንም አይነት ጥረት ሳይቀርብ ነው። ይህ ቢሆንም በውዳሴ ይደሰታሉ፣ ሐሴትም ያደርጋሉ። እንደነዚህ አይነቶቹ በ3 ይከፈላሉ። የመጀመሪያው ይህ ሰው በውዳሴ የሚደሰት ከመሆኑም በላይ ውዳሴውን በጥሞና በማድመጥ በልቡ የሚደሰት ነው። እንዲህ ያለውን ስሜቱን ግን ማንም አያውቅበትም። ሁለተኛው ይህኛው ሰው ውዳሴን በጥሞና ማድመጡ ሳይበቃው ሌሎች ሰዎች እርሱን ይበልጥ ለማወደስ የሚያስችሏቸውን ነገሮች እያነሳ እንዲወደስ የሚጋብዝ ሰው ነው። እርሱ ሰዎች ሊያወድሱት የጀመሩትን ውዳሴ የሚያቋርጣቸው ከዚህ የበለጠ ውዳሴ እንዲያቀርቡለት በመሻት ነው። ከዚህ በተጨማሪ እነርሱ የዘነጉት ዝርዝር ሁኔታዎች በማስታወስ በአዲስ መልክ እንዲያወድሱት ያደርጋል። ሶስተኛው ይህኛው ደግሞ እንዲወደስ ይፈልጋል። በመወደሱም ደስታ ይሰማዋል። ይሁን እንጂ ይህ ሰው ሰዎች ይበልጥ እንዲያመሰግኑት የሚያደርገው ራሱን ውዳሴ እንደማይቀበል አድርጎ በማስመሰል የሚያቀርብ ነው። ሰዎች ከቀደመው ይበልጥ ስለ እርሱ እንዲናገሩ የሚያደርገው ራሱን በመውቀስ ነው። እዚህ ላይ የውዳሴ ፍቅር ከግብዝነት ጋር ተቀላቅሎ ይቀርባል። ሁለተኛው አይነት። በዚህ ውስጥ የሚገኘው ሰው ውዳሴን መስማት ይወዳል፣ ይፈልገዋልም። ይህ ሰው ካልተወደሰ ነገሮች አስቸጋሪ ይሆኑበታል። በመሆኑም በአንድ ወይም በሁለት መንገድ ጠባዩን ይገልጣል። የመጀመሪያው እንዲወደስ ቢፈልግም እንዲወደስ የሚያደርጉትን ነጥቦች ወደ እርሱ እስኪመጡ ድረስ ዝም ብሎ ይቆያል። እንዲወደስ የሚፈልግበት ጉዳይ ላይ ሲደርስ ግን መናገሩን ይጀምራል። ሰዎችን ስለ እርሱ ትኩረት ሰጥተው እንዲያስቡ የሚያደርጋቸው ነጥብ ላይ እስኪደርሱ ድረስ ንግግሩን ሳያቋርጥ ይቀጥላል። ሁለተኛው ይህኛው ሰው ደግሞ ውዳሴውን ከሰዎች የሚፈልገው በእግዚአብሔር ፊት ብቻ ሊፈጽማቸው የሚገቡትን ነገሮች በሰዎች ፊት በመፈጸም ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 1። ሶስተኛው አይነት። የዚህኛው ውዳሴ ፈላጊ ሰው ጉዳይ ከቀደሙት ከሁለቱ የሚከብድ ነው። ይህ ሰው እንዲወደስ ቢፈልግም ውዳሴን ሊያገኝ አይችልም። ስለሆነም ሌሎች እንዲያወድሱት የሚያስችላቸውን መንገድ ስራዬ ብሎ ይፈልጋል። ይሁን እንጂ ፍላጎቱ ሊያሟላ አይችልም። በዚህ ምክንያት በማይወድ ሰው ላይ ጥላቻ ያድርበታል።
እንደ ጠላት ይመለከተዋል። ከእርሱ ጋር ያለውን ግንኙነትም ያቋርጣል። ምንም እንኳ ይህ ሰው የእርሱን ቁጣ የሚቀሰቅስ ሥራ ባይፈጽምም በመልካም ቃላት ሊቀበለው እንደ ቀድሞ ሊሆንለትና ሊያከብረው አይፈልግም። ያላወደሱትን ሰዎች የሚጠላ ይህ ሰው የሚወቅሱትን ሰዎች ምን ሊያደርጋቸው እንደሚችል መገመት ነው። አንድ ሰው ካልወደሰውና ዝም ካለው በእርሱ ዘንድ የሚጠላ ከሆነ በሚወቅሱት ላይ የሚኖረው ስሜት ምን ሊሆን ይችላል? በእርግጥም እንደዚህ አይነቱ ሰው ሊታጀብ የሚችለው በሚወዱት፣ በሚያደንቁትና በሚመቹት ጓደኞቹ ብቻ ይሆናል። አራተኛው አይነት። ይህኛው ሰው የቀደሙትን 3 አይነቶች የሚያጠቃልልና ከእነርሱም የሚያልፍ ነው። እንዲወደስ ይፈልጋል። ሰዎች ሲያወድሱት መስማትን ይወዳል፣ የማያወድሱትንም ይጠላል። እርሱ ስለ ራሱ ባገኘው አጋጣሚ ሁሉ ያወራል፣ ጉራውንም ይነዛል። ጉራውን የሚነዛውም ተራ እውነቶችን በመግለጥ ነው። አምስተኛው አይነት። ይህኛው አይነት ሰው ከቀደመው ይበልጥ የከፋ ነው። የቀደመው ጉራውን የሚነዛው በትክክል ከፈጸማቸው ስራዎች በመነሳት ሲሆን ይህንንም የሚያደርገው ሰዎች ስራዎቹን እንዲመለከቱለትና ከፍተኛ ክብር እንዲሰጡት በማሰብ ነው። ይህኛው አይነት ሰው ግን ባላገኛቸው ነገሮችና በሌሉት ቅድስናዎች ራሱን የሚያወድስ ነው። ከዚህ በተጨማሪ ራሱን የሚያወድሰው በማጋነን ከመሆኑም በላይ የሰዎችን ቅድስና ወይም ስራ ለራሱ ይሰጣል። ከዚህ ፍጹም በተለየ መልኩ ከሚገባው መጠን በላይ ራሱን የካደ አንድ መነኩሴ አስታውሳለሁ። ይህ መነኩሴ ምስጋና የሚያሰጠውን አንድ ስራ የሚሰራ ከሆነ ስራው ሊጠናቀቅ ጥቂት ሲቀረው የቀረውን ስራ ለሌላ መነኩሴ እንዲሰራው ያስረክባል። ይህ አባት በመጨረሻ ስለ ስራው ሲጠየቅ አባ እገሌ የተባረኩ አባት ናቸው፣ እርሳቸው በዚህና በዚህ ስራ ባይረዱኝ ኖሮ እዚህ አልደርስም ነበር በማለት ለእርሱ ሊሰጥ የነበረውን ውዳሴ ላገዙ አባት እንዲሰጥ ያደርጋል። ለዚህ ሌላ ምሳሌ የሚሆኑ ምስጋናውን በቡድን ለተጫወቱት ሰዎች ሁሉ እንጂ ለአንዱ ተጫዋች ብቻ የማይሰጡት ተጫዋቾች ናቸው። ይህ ሳይሆን ቀርቶ እያንዳንዱ ተጫዋቾች በተናጠል ኳሷን እየነዳ በመውሰድ ራሱን ለማወደስ ግብ ለማስቆጠር ቢሞክር ቡድኑ እንደሚሸነፍ ምንም ጥርጥር የለውም። ይሁን እንጂ ግቡን ማንም ያስቆጥረው ማን ግቡ እስከሚቆጠር ድረስ አንደኛው ተጫዋች ለሌላኛው ተጫዋች፣ ሌላኛውም ደግሞ ለሌላኛው እያሉ ኳሷን ቢቀባበሉ ውጤታማ ይሆናሉ። ይህ ደግሞ ከውዳሴ በተቃራኒው ራስን እንደ መካድ ይቆጠራል። በሌላ በኩል የሌሎችን ድርሻ በመዘንጋት ትኩረቱን ሁሉ ሙሉ ለሙሉ ወደ ራሱ የሚያደርግ ሰው የእግዚአብሔርን እርዳታና በውስጡ ያለውን የጸጋ ሥራ ይረሳል። እንዲህ አይነቱ ሰው ምንም አይነት መልካም ሥራ ቢሰራም ሁሉንም ነገር እርሱ እንደተወጣው አድርጎ ያስባል እንጂ እግዚአብሔርን ስም አይጠራም። መጥምቁ ዮሐንስ ግን ጌታን ሊገልጽ ስለወደደ ራሱን ሸሽጓል። መዝሙረ ዳዊት የሚነግረንም ይህንኑ ነው። ለእኛ አይደለም አቤቱ ለእኛ አይደለም፣ ነገር ግን ለስምህ፣ ስለ ምሕረትህ፣ ስለ እውነትህም ምስጋናን ስጥ። መዝሙረ ዳዊት ምዕራፍ 113 ቁጥር 9። እኛ የምንሰራው ማንኛውም አይነት የጽድቅ ሥራ የሚከናወነው በእኛ ብርታት ብቻ ሳይሆን በመለኮታዊ ኃይል እርዳታ ነው። መጽሐፍ ቅዱስ ይህንን አስመልክቶ ሲናገር እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። መዝሙረ ዳዊት ምዕራፍ 126 ቁጥር 1። የማንኛውም ሥራ ስኬታማነት የሚለካው በሚሰራው ሰው አይደለም። ሰውየው ስራውን እንዲያከናውን ከሚያግዙት ውጫዊ ሁኔታዎች ሌላ ሁኔታዎች የተቃኑ እንዲሆኑ የፈቀደውና ለእርዳታ እጁ የተዘረጋው እግዚአብሔር እንዳለ መዘንጋት አያስፈልግም። ስድስተኛው አይነት። ይህኛው አይነት ሰው ከሁሉም የከፋው ነው። ይህ ሰው የቀደሙትን ሁሉ ከማጠቃለሉ በተጨማሪ ውዳሴን ከመውደዱ የተነሳ እርሱ ብቻ እንዲወደስ የሚፈልግ ነው። እንዲህ አይነቱ ሰው ሌላ ሰው ከተወደሰ በጣም ይናደዳል። ውዳሴ የሚያቀርበውንም ሆነ ውዳሴውን የሚቀበለውን ሰው ይጠላቸዋል። የተወደሰውን ሰው ከመጥላቱ ሌላ በእርሱ ይቀናል። ስለሆነም በእርሱ ላይ እንከን ይፈልጋል፣ ይቃወመዋልም። እነዚህ በ6 የተከፈሉ ውዳሴ ፈላጊ ሰዎች በአጭሩ ከተመለከትን ወደሚቀጥለው ነጥብ እንሸጋግራለን። ውዳሴን ከመውደድ የሚመጡ ክፉ ነገሮች። እነዚህ ክፉ ነገሮች ብዙ ቢሆኑም እኛ ግን 14 ያህሉን በመቀጠል እንጠቅሳለን። አንደኛ፣ ግብዝነት። ውዳሴን የሚወድ ሰው መልካም ስራውን የሚፈጽመው በሰዎች እንዲታይ ስለሆነ ግብዝ ይሆናል። እርሱ መልካም የሚያደርገውም መልካም ስለማድረግ ብሎ አይደለም። መልካም የሆነውን የሚወደውም ስለ መልካምነቱ አይደለም፣ ለታይታ እንጂ።
ሁለተኛ፣ ንዴትና ትዕግስት ማጣት። ውዳሴን የሚወድ ሰው ሁልጊዜ እንከኑን ይደብቃል። በመሆኑም ማንኛውንም እንከኑን የሚነግሩትን ሰዎች ሊታገስ አይችልም። ሂስ መቀበልን ስለሚጠላ ሂስ የሚሰጠውን ማንኛውም ሰው ሊሸከም አይሆንለትም። ሌላው ቢቀር ይናደዳል፣ ይጨነቃል፣ ይቆጣልም። ምክር ወይም ትዕዛዝ በእርሱ ውስጥ ያለውን እንከን ስለሚገልጠው ሊያውከው ይችላል። እርሱ በራሱ ዓይን ፊት ሁልጊዜ ትክክል ነው። በመሆኑም እርሱ ትክክል ነኝ እንዳለ እንዲቀጥል እንከኑን በሚነግረው ሰው ይቆጣል። የቁጣ አይነቱ ብዙ ቢሆንም ሁሉም ሊድን የሚችለው ግን የተሰጠውን ሂስ ወይም ትዕዛዝ እንደ ስድብ በሚቆጥረው ሰው ዘንድ ያለውን የውዳሴና የክብር ፍቅር አክሞ በማዳን ነው። ይህም ማድረግ ካልተቻለ ግን ጉዳዩ ወደ ጥላቻ ይሸጋገራል። ሶስተኛ፣ ጥላቻ። በጥላቻ ውስጥ ያለ ሰው ጥላቻውን የሚያሳየው ሂስ ለሰጡት ሰዎች ብቻ ሳይሆን ላላወደሱትም ጭምር ነው። ከዚህ በተጨማሪ እርሱ የጠላውን ሰው ሌሎች ሲያወድሱት ከተመለከተ ጥላቻው ይበረታል። እርሱ የሚፈልገው ክብርን ሁሉ ለራሱ ብቻ ለማድረግ ነው። አራተኛ፣ ቅናት። ውዳሴና ክብር የሚወድ ሰው እርሱ ያለበትን ቦታ በሚመኙ ሰዎች ይቀናል። ማንም ከእርሱ እንዲሻል አይፈልግም። አምስተኛ፣ ሌሎችን መንቀፍና ማዋረድ። ሌሎችን ሁሉ ለመብለጥና ሌሎች ከእርሱ በታች መሆናቸውን ለማሳየት የሚፈልግ ሰው ስብዕናቸውንና ስራቸውን ይነቅፋል። በመሆኑም እርሱ ከሌሎች ጋር ሲነጻጸር የተሻለ መስሎ ለመታየት ስለሚፈልግ የሚያወራው ዝግ ብሎ ነው። ስድስተኛ፣ የሰዎችን ፍቅር ያጣል። ሰዎች ጉራና መኩራራት ይጠላሉ። በመሆኑም ውዳሴን የሚወድና በዚህ መንገድ ውስጥ ያለ ሰው የሌሎችን ክብር ያጣል። ከዚህ በተጨማሪ ሰዎችን አዋርዶ ራሱን የሚያወድስ ሰው የሰዎችን ፍቅር ያጣል። ሰባተኛ፣ ውዳሴን የሚወድ ሰው የተመረጡ ቦታዎችን ይወዳል። እርሱ ታላቅነትን ይወዳል፣ ጉራን ይወዳል። ሰዎች ለእርሱ ያላቸውን ፍላጎት ማግኘት ይወዳል። የወሬያቸው አጀንዳ እርሱ እንዲሆን ይፈልጋል። ይህ ደግሞ ከሌሎች ጋር እንዲከራከርና እንዲነታረክ ያደርገዋል። በዚህ ጊዜ አንድ የተከበረ ሰው ካገኘ ሊያንኳስሰው ወይም ስለ እርሱ ክፉ ነገር ሊናገር ይሞክራል። ስምንተኛ፣ በውሸት ሊወድቅም ይችላል። ውሸት ውዳሴን ሊያስገኝለት ስለሚችል ለውሸት ዘወትር የተዘጋጀ ነው። አንዳንድ የውሸት የቅድስና ስራዎችን ለራሱ ያደርጋል። በእርግጥም በሌለው የዚህ የሐሳቡ ገጽታው ተጠቅሞ ሌሎችን ያሳምናል። አንዳንድ እንከኖችም በሌሎች ላይ በውሸት ያላክካል። ለሌሎች የሚገባው መልካም ስራም ለራሱ ይወስዳል። ዘጠነኛ፣ ሴራዎችና ደባዎችን ሊጠነስስ ይችላል። በክብር ይቃወመኛል ብሎ ባሰበው ሰው ላይ ሁሉ ያደባል። የእርሱ ዋና ዓላማ እንደነዚህ አይነቶቹን ሰዎች ከመንገዱ ላይ በማስወገድ ክብርን ሁሉ የራሱ ማድረግ ነው። አስረኛ፣ በክፋት ሊሞላም ይችላል። የሌላውን ሰው ቦታ ለመያዝ ሲል ለእርሱ ሞቱን በክፋት ሊመኝለት ይችላል። የሌሎችን ስልጣን ለማግኘት ሲልም ውድቀታቸውንና ጥፋታቸውን ይመኝላቸዋል። አንድ የሥራ ባልደረባው ለአለቆቹ ቁጣ እንዲጋለጥ ይመኛል። ወይም ደግሞ እርሱ ተቃዋሚ እንደሌለውና ከሌሎቹ ይበልጥ የተሞገሰ መስሎ እንዲታይ ባልደረባው የሚከሰስበትን መንገድ ያመቻቻል። እርሱ ክሶችን ባያቀርብም እነዚህ ክሶች በሌሎች ከተነሱ ውስጣዊ ደስታ ይሰማዋል። 11ኛ፣ ውዳሴን የሚወድ ሰው ብዙ ጊዜ በማህበረሰቡ ውስጥ ችግር የሚፈጥር ይሆናል። የዚህን ሰው ጠባይ ሌሎች እንዲረግሙት ወይም እንዲጠሉት የሚያደርግ ስለሆነ ሁልጊዜ ለማህበረሰቡ ሸክም እንደሆነ ይኖራል። የእርሱ ሙከራ ሁሉንም ነገር ለራሱ ለማድረግ ነው። ሁሉንም ውዳሴ ለራሱ ለማድረግ ስለሚሻም ለሌሎች ማንኛውንም አይነት እድል ለመስጠት አይፈልግም። ስለሆነም ከእርሱ ጋር የሚሰራ ሰው ችግር ውስጥ ይገባል። ማንኛውንም አይነት ምክር ስለማይቀበልም ማንም ሊያቃልለው የማይችል ችግር ይሆናል። መታመሙን ቢገልጽም መፍትሄውን አይቀበልም ወይም እንዳልታመመ ሆኖ ይሰማዋል። በትንሿ ነገር ስለሚጠቃ ለማጉረምረም የተዘጋጀ ነው። እርሱ ከሌላው ሰው ጋር እንደተቀመጠ አንድ ሌላ እንግዳ ሰው መጥቶ ከእርሱ ይልቅ ከእርሱ ጋር ለተቀመጠው ሰው ሞቅ ያለ ሰላምታ ከሰጠው ይናደዳል። 12ኛ፣ ውዳሴን የሚወድ ሰው ተለዋዋጭ እንጂ የረጋ ጠባይ የለውም። እርሱ ግልጽ በሆነው መንገድ ላይ ከሚሄድ ይልቅ ውዳሴን በሚያስገኝለት በማንኛውም መንገድ ላይ መጓዝን ይመርጣል። በዚህም ሰዎች እንደሚሰጡት ገጽታ የሚለዋወጥ ሰው ይሆናል።
ከሚከበረው ጋር ሲሆን የሚከበርና ጠቢብ መሆንን ይፈልጋል። ከደስተኛው ጋር ሲሆንም ከመጠን ያለፈ ደስተኛ ይሆናል። ዝም ማለትን ከሚመርጡት ጋር ሲሆን ዝምታን ይመርጣል። ማውራት ከሚወዱት ጋር ሲሆን ደግሞ ሰፊ እውቀቱን ለማሳየት ስለሚፈልግ አብዝቶ ያወራል። እርሱ የሚያግዝለት ሰው ውዳሴን የሚያስገኝለት ከሆነ ለእርሱ ያግዛል። የአንድን ሰው ክፋት በማውራት ክብርን የሚያገኝ መስሎ ከታየውም ይህን ማድረጉን አጉልቶ ይፈጽመዋል። በሌሎች ሰዎች ፊት ጀግና የሚያስብለው ከሆነ እውነትን ይክዳል። ይህን በማድረጉ ጉዳት የሚደርስበት ከሆነ ወይም ሌሎች የሚያወግዙት ከሆነ ወይም የሚያንኳስሱት ከሆነ ለራሱ እንዲህ ይላል፣ ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ዝም ይላል። ምክንያቶቹ እርስ በእርሳቸው የሚቃረኑ ቢሆንም እንኳ እርሱ የሚፈልገው መወደሱን ብቻ ነው። የምናኔ ሕይወት የሚመራ ሰው ሲያገኝ በእርሱ ፊት ከምግብ ይቆጠባል። ራሱን ለማዝናናት የሚፈልግ ሰው ሲያገኝ በጠረጴዛው ላይ የተለያዩ ምግቦች ይደረድርለታል። የእርሱ ዋና ዓላማ የሰዎችን ማረጋገጫ፣ መተማመኛና ውዳሴ ማግኘት ነው። ከዚህ በተጨማሪ ሊያገኝ የሚወደው የተከበረ ስልጣን ነው። 13ኛ ውዳሴን የሚወድ ሰው በኩራትና በድንቁርና ውስጥ ይወድቃል። ኩራት ውጤታቸው መጥፎ ወደሆኑ ነገሮች ስለሚመራ ሰውየው በዚህ ይወድቃል። አስቀድሞ ከነበረው ኩራት ጋር የሚመሳሰለውን ኩራት በትህትና ሊያገኘው የሚችል መስሎ ቢታየውና በሰዎች ዘንድ ቢከበር በክብሩ ውስጥ ውዳሴን ስለሚያገኝ ትሑት ከመሆን ወደ ኋላ አይልም። 14ኛ ውዳሴን የሚወድ ሰው መንፈሳዊ ሕይወቱን ሙሉ ለሙሉ ስለሚያጣ ሰማይና ምድርንም ያጣል። የሚያጣቸው ከዚህ በላይ በተዘረዘሩት ምክንያቶችና መንፈሳዊነታቸውን ባጡ መልካም ስራዎች ነው። ይህ ሊሆን የሚችለውም ዓላማቸው ውዳሴን ወደ መውደድ ሲያዘም ነው። ይህ ደግሞ መልካም ስራዎቹን መልካም ስራ ሊያሰኛቸው አይችልም። ምንም ቢያደርግና የተፈለገውን ያህል ቢጥር በእግዚአብሔር ፊት የሚቆመው ባዶ እጁን ስለሆነ ከእርሱ ምንም ሊያገኝ አይችልም። ምክንያቱም ይህ ሰው ዋጋውን በምድር አግኝቷል። እርሱ መልካም ስራዎቹን ሁሉ ለኩራት፣ ለከንቱ ውዳሴና ለክብር ሲል ሽጧቸዋል፣ ለውጧቸዋልም። ስለሆነም የአባታችን የአብርሃም ቃላት በእርሱ ላይ ተግባራዊ ይሆናሉ። አንተ በሕይወት ሳለህ መልካም እንደተቀበልክ አስብ። የሉቃስ ወንጌል ምዕራፍ 16 ቁጥር 25። ይህ ሰው ስለ እግዚአብሔር ብሎ የሰራቸው የቅድስና ስራዎች የሉትም ማለት ነው። ስለሆነም ዘላለማዊነትን፣ ምድርንና ክብርን አያገኝም። ስለወደቀባቸው ኃጢአቶች ዘላለማዊነትን ያጣል። የሰዎችን ፍቅርና ክብር በማጣት በምድር ላይ ጎስቋላ ሆኖ ይኖራል። በተገኘው አጋጣሚ ሁሉ ውዳሴን ማግኘት ስለሚፈልግ ከሌሎች ጋር በሚያደርገው ፉክክርና ቅናት ውስጥ ውስጣዊ ሰላሙን ያጣል። ይህን አስመልክቶ ቅዱስ ይስሐቅ የተናገራቸው ቃላት ምንኛ ድንቅ ናቸው። ክብር የሚሸሸው የሚፈልገውን ነው፣ የሚፈልገውም የሚሸሸውን ነው። በቀጣዩ ክፍል ውዳሴና ክብር መውደድን ማስወገድ የሚቻልባቸው መፍትሄዎችን እንመለከታለን።